የምትመለከቱት ባለ 3 መኝታ ኮየ ፈጨ ላይ ጥድት ልቅም ብሎ የተሰራ ዲጂታል ካርታ ያዘ በ7 ሚሊዮን 300 ሺህ ብር ለሽያጭ የወጣ ቤት እንደምታዩት ጥድትና ልቅም ብሎ የተሰራ ለሽያጭ የወጣ ቤት ይዤላችሁ መጥቻለሁ። ይህ ቤት የሚገኘው የት ነው ካላችሁ ኮየ ፈጨ ፕሮጀክት 12 ሶስተኛ ወለል ላይ ሲሆን እንደምታዩት ኦፕን ኪችን ያለው ጽድት ያለ ካቢኔት የተገጠመለት ጽድት ያለ ቤት ነው። ከዚህ በመቀጠል እያንዳንዱ መኝታ ቤቶችን የማሳያችሁ ይሆናል። እዚህ ጋር ስንመጣ የመኝታ ቤቶች ኮሪደር ይህን ይመስላል። እንደምታዩት እዚህ ጋር ማስተር ቤድሮሙን ላሳያችሁ፣ ከኔ ጋር ሆናችሁ ሙሉ ቪዲዮን ተከታተሉ። እዚህ ጋር ስንመጣ ማስተር ቤድሮሙን እናገኛለን። እንደምታዩት ሰፋ ያለ ማስተር ቤድሮም ያለው። ከዚህ በመቀጠል ወደ ሁለተኛው መኝታ ቤት የሚገባ ይሆናል። እዚህ ጋር ስንመጣ ሁለተኛውን መኝታ ቤት እናገኛለን። መኝታ ቤቶች ሰፋ ያሉ መኝታ ቤቶች ሲሆኑ ከዚህ በመቀጠል ደግሞ ወደ ሶስተኛው መኝታ ቤት የሚሄድ ይሆናል። እዚህ ጋርም ስመጣ እንደምታዩት ሰፋ ያለ መኝታ ቤት ያለው እዚህ ጋር ሶስተኛው መኝታ ቤት ይህን ይመስላል። ከዚህ በመቀጠል ወደ ሻወር ሽንት ቤቱ እንገባለን። ሻወር ሽንት ቤት ከመግባታችን በፊት እዚህ ጋር የልብስ ማጠቢያ ለብቻው የተሰራለት፣ እዚህ ጋር ስንገባ ደግሞ ወደ ውስጥ ሽንት ቤቱን ዋናው ሽንት ቤቱን እናገኛለን። ዳብልስ የተገጠመለት ሙቅ ቀዝቃዛ የተገጠመለት ጽድት ያለ ሻወር ሽንት ቤት ያለው። ከዚህ በመቀጠል ወደ አራተኛ እንደ ስቶርም እንደ መኝታ ቤትም ለሰራተኛ አራተኛ የወጣላት መኝታ ቤት እዚህ ጋር ለቻት ስቶር፣ ይቺ አራተኛዋ እንደ ስቶር የወጣላት ነች ከሳሎኑ ላይ። ይህ ቤት የሚገኘው ኮየ ፈጨ ፕሮጀክት 12 ሶስተኛ ወለል ላይ ነው ብያቸዋለሁ። ሳሎኑ ሰፋ ያለ ሲሆን ኪችኑ ጽድት ባለ ኪችን ካቢኔት የተሰራለት ስታንዳርዱን የጠበቀ ካቢኔት የተገጠመለት እንደምታዩት ሶስተኛ ወለል ላይ ሲሆን በ7 ሚሊዮን 300 ሺህ ብር የግላችሁ ማድረግ ትችላላችሁ። ዲጂታል ካርታ ያዘ በስማችሁ አዙራችሁ ስም ንብረቱን የምታዞር ሲሆን ይህ ቤት የሚገኘው እንደነገርኳችሁ ኮየ ነው ብያቸዋለሁ። ይህን ቤት መግዛት የምትፈልጉ በ09 30 22 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን።